ይሄ ነው ወልብስ ማለት ይሄ ነው። በቃ እኛ የምናውቀው እንደ ጀማው ትርፍ የፈረስታ ፍራሱ ማሸነፍ የለባትም። ይኸውልህ የቋጠሮኝ ጥግ የምታየው እዚህ ላይ ነው። በቃ ማሸነፍ እንደሌለባት ገብቶኝ ማለት ነው። በቃ መተኛት አለብኝ። 1-0 ፈርስታ አሸነፈች ብዬ ለተኛ ስል ወልብስ አባቴ የልጅነቴ 2ኛ ክለቤ 3ኛ ክለቤ ንቅንቅልኝ ወስዶ አባቴ ፈርስታፍ እንኳን መደሰት የለባቸውም። ጀሞ ፈርስታፍ ያርሰናል ደጋፊ በሙሉ እንኳን ደስ አለ ተደሰት። የሌላም ክለብ ደጋፊ ማለት ነው። ሰከንድ ሃፍ ስለሚፈጠረው እኔ ምን አገባኝ? ያገባኛል? አያገባኝም። ዋናው ነገር ምንድነው? ወልብስ አንበሳ በቃ 20ኛ ደረጃ ያለው ወልብስ ትርፌ ላይ ጎል ሰንቅሮ አቻ ሆኖ እረፍቱን አጠናቋል። እንኳን ደስ አላችሁ ወልብሶች። በእውነት በኢትዮጵያ የወልብስ 3ኛው ደጋፊ ነኝ። በቃ 3ኛ ክለብ የወልብስ ነው። ምንም አታመጣት። ከተሸነፍሽ ግን ቁም ስቅልሽን ነው ማብላሽ። ይሄንን ወቂ። ከተሸነፍሽ ቁም ስቅልሽን ነው ማብላሽ። ማለቅሽ ነው የሚሆነው። ትርፍዬ ለማሸነፍ ሞክሪ። ጀሞ እየቋጠራችሁ ይመቻችሁ።